ሰላም ጤና ይስጥልን ወደ ሰማቲው ተከታታዮች እንደምንሰነበታችሁ። ዛሬ ስለ መርሳት ችግርና መፍትሄዎቹ ዝርዝር አድርገን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዛሬ የምንነጋገረው ብዙዎቻችንን ስለሚያሳስብ ነገር ግን በግልጽ ስለማንነጋገርበት ጉዳይ ነው። ስለ መርሳት። ቁልፌን የት ያስቀመጥኩት ወይንም የዛሬው ቀጠሮ የምን ነበር ብለው ራስዎን ጠይቀው ያውቃሉ? ቀላል የመርሳት ክስተቶች ቢሆኑም እየጨመረ ሲሄድ በዚህ ቪዲዮ የመርሳት ችግር ምን እንደሆነ ዋነኛ መንስኤዎችንና ከሁሉም በላይ ደግሞ የአእምሮን ጤና ለመጠበቅና የማስታወስ ችሎታውን ለማጉልበት የሚረዱ ዘላቂ መፍትሄዎችን በዝርዝር እንመለከታለን። አእምሮአችን የህይወታችን ማዕከል ነው። እስከ መጨረሻው ጤናማ ሆኖ እንዲቆይ ለማድረግ ምን ማድረግ እንዳለብን እንማራለን። ይህን ወሳኝ መረጃ እንዳያመልጠው ቪዲዮውን እስከ መጨረሻው ይመልከቱ፣ ላይክ ያድርጉ። እናም ለሌሎችም እንዲደርስ ሰብስክራይብ ማድረግዎን አይርሱ። እንጀምር። ክፍል 1 የመርሳት ችግር ምንድን ነው? አይነቶችና ምልክቶቹ። የመርሳት ትርጉምና ልዩነት። ቀላል መርሳት እና የመርሳት በሽታ። ቀላል መርሳት በዕለት ከዕለት ህይወት ውስጥ የሚከሰት እንደ ጊዜያዊ ትኩረት ማጣት የሚመጣ ነው። ለምሳሌ የሰውን ስም በድንገት መርሳት፣ ይህ የተለመደ ነው። የመርሳት በሽታ ደግሞ ከአንድ አይነት የህመም ምልክቶች ስብስብ ሲሆን የማስታወስ ችሎታን፣ አስተሳሰብን፣ አቅጣጫ መለየትንና የባህሪ ለውጦችን የሚጎዳ ነው። የአንድን ሰው የዕለት ከዕለት ኑሮ የማስተጓጎል ደረጃ ሲደርስ ማለት ነው። ዋና ዋና የመርሳት በሽታ አይነቶች የምንላቸው አልዛይመር በሽታ በጣም የተለመደው ምልክት አዲስ መረጃን መርሳት፣ ውይይትን መከተል አለመቻል፣ ጊዜና ቦታን መለየት መቸገር ናቸው። መንስኤዎቹም በአንጎል ሴሎች ላይ የሚፈጠሩ ያልተለመዱ የፕሮቲን ክምችቶች ናቸው። የደም ስር የመርሳት ችግር መንስኤው ለአንጎል የሚሄድ የደም ዝውውር መዘጋት ወይም መጥበብ ወይም ስትሮክ ነው። ሌዊ አካላት ያለው የመርሳት ችግር ምልክቶች ቅዠት፣ የእይታ ችግሮችና የአመለካከት መለዋወጥ ናቸው። ዋና ዋና የምልክት መገለጫዎች የምንላቸው የማስታወስ ችግር፣ የቅርብ ጊዜ ክስተቶችን፣ ቀጠሮችን ወይም የታወቁ ሰዎችን ስም መርሳት፣ የግንኙነት ችግር፣ ትክክለኛ ቃል ለማግኘት መቸገር፣ ራስን መድገም፣ ግራ መጋባት፣ በሚታወቁ አካባቢዎች መጥፋት ወይም ጊዜን መርሳት፣ የስሜት ለውጦች፣ ድንገተኛ የስሜት መለዋወጥ፣ ግዴለሽነት ወይም የመንፈስ ጭንቀት። በክፍል 1 ስለ መርሳት ችግርና ምንነት በሚገባ አይተናል። በክፍል 2 ደግሞ የመርሳት ችግር መንስኤዎችና ዋና ዋና መፍትሄዎችን እንመለከታለን። አብራችሁን ቆዩ። የመጀመሪያውና የማይቀየረው የአደጋ ምልክት ነው። እሱም ዕድሜ ዋናው የአደጋ መንስኤ ነው። ብዙውን ጊዜ ከ65 ዓመት በኋላ ይጨምራል። ሁለተኛው ዘር ወይም ዘረመል፣ በቤተሰብ ውስጥ የመርሳት በሽታ ያለበት ሰው ሲኖር ማለት ነው። ሶስተኛው ሊቀየሩ የሚችሉና የአኗኗር ዘይቤ ተዛማጅ ምክንያቶች ናቸው። ከነዚህም መካከል የጤና ችግሮች። አንደኛው የደም ግፊት፣ ያልተቆጣጠረ የደም ግፊት። ሰዎች አእምሮ አንጎል እንደሆነ ያምናሉ፣ ነገር ግን ፍጹም የተለያዩ ነገሮች ናቸው። የደም ስኳር መጠን። አእምሮ ከፍተኛው እኛነት ሲሆን የማይታይ የማይዳሰስ የማይጨበጠው ሐሳብ የሚመነጭበት ሜንታል ጋድ ሄድድ የሆነው አካል ነው። አንጎል አካልን የሚያንቀሳቅሰውና በስጋ የተገደበው ነው። ይህ ከጭንቅላታችን ከስጋችን በቅል ውስጥ የሚገኘው አካል ነው አንጎል። አሁን ከዚህ ከስጋዊ ዓለም ቀጥለው አምስተኛው ባህረተ ስጋ ኢተሪክ የሚባል ዓለም አለ። ከሱም ቀጥሎ አስትራል ዓለም አለ። ይህ አስትራል ዓለም አስትራል ፕሮጀክት ስናደርግ ብሎም ደግሞ ስንሞት የምንሄድበት ቦታ ነው። ወይም ደግሞ አስትራል ፕሮጀክት አድርጎ ለማያውቅ ሰው ማታ ማታ ሲተኛ ህልሙን ሲያይ የሚሄድበት ቦታ ነው። አሁን ከዚህ ከአስትራል ዓለም በላይ ነው ሜንታል አእምሮ የሚባለው ክፍል የሚገኘው። ከዚህ ከስጋዊ ዓለም ከላዩ ላይ ኢተሪክ፣ አስትራል፣ ሜንታል አሉ። አሁን ሰዎች ሜንታል ከሁሉም በላይ እንደሆነ ሲያዩ ይህ አእምሮአችን አስተሳሰባችን ከአስትራል ዓለም በላይም እንደሆነ እንገነዘባለን። ስለዚህ በአእምሮአችን የምንስላቸው ነገሮች እንዳለ የምንፈልጋቸው ነገሮች ማምጣት እንችላለን። እንደ ሳልሞንና ሌሎች ቅባታማ አሳዎች፣ ለውዝ፣ ተልባ፣ እነዚህ ለአንጎል ሴሎች መዋቅር ወሳኝ ናቸው። ሙሉ እህሎች፣ ስንዴ፣ ገብስ፣
አጃ፣ የሜዲትራኒያን አመጋገብን መከተል፣ አትክልት፣ ፍራፍሬ፣ የወይራ ዘይት፣ አሳ ይመከራል። መቀነስ ወይም መተው ያለብዎት ምግብ ደግሞ ከፍተኛ ስኳር ያላቸው ምግቦች፣ የተጠበሱ ምግቦች፣ ከመጠን በላይ ቀይ ስጋና የተቀናጁ ምግቦችን መተው አለብዎት። ሁለተኛው የአካል ብቃት እንቅስቃሴ ነው። አንጎልን ከመርሳት የሚከላከል መድኃኒት በየቀኑ ቢያንስ ለ30 ደቂቃ መጠነኛ የአካል ብቃት እንቅስቃሴ፣ ፈጣን የእግር ጉዞ፣ መሮጥ፣ መዋኘት ማድረግ አለብዎት። ጥቅሙም ለደም ስሮች ጤና እጅግ በጣም ወሳኝ ነው። ለአንጎል የኦክስጅን አቅርቦትን ይጨምራል። ሶስተኛው አእምሯዊ ልምምዶች ናቸው። አእምሮን በስራ ማቆየት፣ አእምሯችንን በቋሚነት መጠቀም አዳዲስ የነርቭ ሴል ግንኙነቶችን ለመፍጠር ይረዳል። አዲስ ነገር ይማሩ። አዲስ ቋንቋ፣ የሙዚቃ መሳሪያ ወይም አዲስ ክህሎት ይማሩ። የማስታወስ ጨዋታዎች ልክ እንደ ቶች፣ ሶዶኩ፣ ክሮስወርድ እና ሌሎችንም አዳዲስ ጨዋታዎች ይጫወቱ። ማንበብና መጻፍ፣ ስብስብ የሆኑ መጽሐፍት ማንበብ፣ መጻፍ። አራተኛው ማህበራዊና ስሜታዊ ጤንነት፣ ከጓደኞችና ቤተሰብ ጋር መገናኘት። ማህበራዊ ተሳትፎ የአእምሮ ድብርትንም ይቀንሳል። ጭንቀትን መቆጣጠር፣ ጭንቀትና ድብርት የመርሳት ችግርን ያባብሳሉ። ሜዲቴሽን፣ ዮጋና ዘና የሚያደርጉ ልምምዶችን ይተግብሩ። አምስተኛ የጤና ቁጥጥርና ጥንቃቄ፣ የእንቅልፍ ንጽህና፣ ጥራት ያለው እንቅልፍ መተኛት፣ የጤና ምርመራ፣ የደም ግፊት፣ የስኳርና የኮሌስትሮል መጠንን መቆጣጠር፣ መመርመር፣ አደገኛ ነገሮችን ማስወገድ፣ ማጨስን ሙሉ በሙሉ ማቆምና የአልኮል አጠቃቀምን መቀነስ፣ ራስን መጉዳት መከላከል፣ የራስ ቅል ጉዳቶችን መከላከል፣ ለምሳሌ የራስ ቁር መጠቀም። የመርሳት ችግርን ሙሉ በሙሉ መከላከል ባይቻልም የተሻለ የአኗኗር ዘይቤ በመከተል የመጋለጥ ዕድላችንን በከፍተኛ ደረጃ መቀነስና የአእምሮ ጤናችንን ማሻሻል እንችላለን። ዛሬውኑ ይጀምሩ። ጤናማ ምግብ ይመገቡ፣ በቂ እንቅስቃሴ ያድርጉ፣ አእምሮውን በአዲስ እውቀት ይፈትኑ እና ከሚወዷቸው ጋር ጊዜ ያሳልፉ። ጤናማ አእምሮ ከተሟላና ትርጉም ላለው ሕይወት ቁልፍ ነው። ይህ ቪዲዮ ከረዳዎት ላይክ በማድረግና ኮሜንት ላይ አስተያየቶን በመስጠት ይንገሩን። የአእምሮ ጤናውና ሌሎች የጤና ጉዳዮችን አስመልክቶ የሚመጡ ቪዲዮዎቻችን እንዳያመልጠው ሰብስክራይብ ያድርጉና የደወሉን ምልክት ይጫኑ። ሰላም ይሁኑልን። እስከሚቀጥለው ቪዲዮ ጤና ይስጥልኝ። ሳም ማቲዩ